ሰላም ቤተሰቦች እንዴት ናችሁ? ዛሬ አንድ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ለጓደኞቻችሁ ሊጠቅማቸው ስለሚችል ሼር አድርጉላቸው። እንደሚታወቀው ሰሞኑን ብዙ የቴሌግራም አካውንቶች እየተጠለፉ ይገኛሉ። ይህንን ችግር እንዴት ቀድመን መከላከል እንችላለን ወይም ደግሞ አካውንታችን ከተጠለፈ እንዴት ማስመለስ እንችላለን የሚለውን አሳያችኋለሁ ማለት ነው። መጀመሪያ ማድረግ ያለባችሁ ነገር ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። እሱንም እንዴት እንደምታደርጉት አሳያችኋለሁ። አፑ ላይ ገብታችሁ ሴቲንግ ውስጥ በመግባት እንደምታዩት ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እሱ ላይ ትገባላችሁ። ይሄው ካለ ቱ ስቴፕ ቬሪፊኬሽን የሚል አለ። እሱን ኦፍ ነው የሚል ይሄን ኦን ማድረግ ነው አንደኛው። ይሄው እንደምታዩት ሴት ፓስወርድ ይላል። አንዴ ሴት ፓስወርድ የሚለውን ትነካላችሁ። ደስ ያላችሁን ፓስወርዳችሁን እዚህ ታስገባላችሁ። ይሄ የሚያገለግላችሁ ሎጊን በምትሉ ሰዓት ይሄን ፓስወርድ ማወቅ አለባችሁ ማለት ነው። ይሄንን ካላወቃችሁ ወደ ቴሌግራማችሁ ሎጊን ማለት አትችሉም። ሃከሮች የእናንተን አካውንት አክሰስ ማድረግ ቢፈልጉ ይሄንን ፓስወርድ ስለሚጠይቃቸው የእናንተን አካውንት ሀክ እንዳያደርጉ ያግዳቸዋል ማለት ነው። እንደዚህ ታስገባላችሁ። 4 ዲጂት ፓስወርድ ታስገቡና ኔክስት ትሉታላችሁ። ሪኢንተር ይላችኋል። ኮንፊርም አድርጉ። እዚህም ራሱን ያስገባችሁትን ማለት ነው። ሂንት ይላል። ሂንት ደግሞ የሚያገለግላችሁ የዚያኛውን ያስገባችሁትን ፓስወርድ ብትረሱት ቁጥሮቹ ይታያችኋል። ፓስወርድ አስገቡ በሚላችሁ ላይ ቁጥሮቹ ይታያችኋል። ያንን ስታዩት የኛውን ፓስወርድ ዋናውን ፓስወርዳችሁን እንድታስታውሱት ሂንት ይነግራችኋል ማለት ነው። አሁን እኔ 32 ነው ያልኩትኝ። ያኛውን ደግሞ 31 ሂንቱን 31 ለዋለኝ። በዚህ ስኪፕም ማለት ትችላላችሁ ይሄንን አለማስገባት። ግን ይሄኛው የሚጠቅማችሁ ይሄ ዋናውን ፓስወርዳችሁን ብትረሱት ይሄንን ስታዩት ሂንት ስላለው ያኛው እንድታስታውሱ ያግዛችኋል ማለት ነው። አሁን ኔክስት ትሉታላችሁ። ኢሜል ይላችኋል። ኢሜል ቴሌግራም የከፈታችሁበትን ኢሜል ታስገባላችሁ። ይሄው እንደምታዩት አስገባሁኝ እኔ። ኢሜል ላይ የተላከ ኮድ አለ፣ እሱን አስገባለሁ ማለት ነው። ይሄው ኢሜል ላይ ገባኝ። ይሄው ተልኮልኛል ኮዱ። ኮፒ አደረኩኝ። ይሄው ፔስት አደረኩትኝ። ፓስወርድ ሴት ብሎኛል። አሁን ከዚህ በኋላ ቱ ስቴፕ ቬሪፊኬሽን ኦን አድርጌያለሁ። ሪተርን ቱ ሴቲንግ ብለን ማየት እንችላለን። ይሄው እንደምታዩት ቱ ስቴፕ ቬሪፊኬሽን ኦን ሆኗል ማለት ነው። አሁን ሌላ ሰው አካውንታችንን ማግኘት አይችልም። ይህንን ካደረጋችሁ ማንም የእናንተን አካውንት ሀክ ሊያደርገው አይችልም። ሁለተኛው ደግሞ አካውንታችሁ አንዴ ሀክ ከተደረገ ብዙ ሰዎች የሚሰሩት ስህተት የእነሱን አካውንት ሎጋውት ይሉታል። ሎጋውት ማለት መፍትሄ አይሆንም። ምክንያቱም እናንተ ሎጋውት በምትሉበት ሰዓት መልሳችሁ ሎጊን ካላላችሁት ያ ሰውዬ እየተጠቀመበት የእናንተን አካውንት ይቀጥላል ማለት ነው። ማድረግ ያለባችሁ ሎጋውት ከምትሉት ይልቅ ሰውየውን ተርሚኔት ትሉታላችሁ። እሱን ደግሞ ቴሌግራም ሴቲንግ ላይ ትገቡና ዲቫይስ የሚለውን ትነኩታላችሁ። ከዚህ በፊት ሌላ ሰው እየተጠቀመበት መሆን አለመሆኑን ለማወቅ ማለት ነው። ይሄው እንደምታዩት የአካውንት ሁለት አንደኛ ይሄ የሚጠቀምበት አለ ከላይ፣ ሁለተኛ ደግሞ ታች አክቲቭ ሲዝን ብሎ አለ። ይሄንን ማስወጣት ብትፈልጉ ለምሳሌ ሌላ ሰው ከሆነ አንዴ ትነኩትና ተርሚኔት ሲዝን የሚለውን ትነኩታላችሁ። እንዳርጋችሁ ማስወጣት ትችላላችሁ።